ሰላም ጤና ይስጥልን ውድ አድማጮቻችን፣ በዛሬው የዜና እትማችን በትግራይ ክልል አዲስ የተዘረጋውን የትምህርት ስርዓት፣ የሀገራዊ የምክክር ኮሚሽን ውይይቶችን፣ የዓለም ባንክ የፋይናንስ ድጋፍንና በክልሉ የተከሰተውን የተኩስ ልውውጥ አካተው የቀረቡ አበይት ዜናዎችን ይዘንላችሁ ቀርበናል። የትግራይ ክልል ትምህርት ቢሮ ለ16 ዓመታት ሲሰራበት የነበረውን ነባር የትምህርት ስርዓት በመቀየር አዲስ የትምህርት ስርዓት ይፋ አድርጓል። የቋንቋ ትምህርት በአዲሱ ስርዓት መሰረት የአማርኛ ቋንቋ ትምህርት ከዚህ ቀደም ይሰጥበት ከነበረው ከ3ኛ ክፍል ጀምሮ ወደ 7ኛ ክፍል እንዲዛወር ተደርጓል። የሥነ ምግባር እንዲሁም ከስካንዲኔቪያ ሰሜን ምዕራብ አውሮፓ ልምድ የተወሰደ የሙያና ቴክኒክ ትምህርት ተካቷል። ለአዲሱ ስርዓት መቅረጫ ከተፈቀደው ዶላር ውስጥ የፌዴራል መንግስት እስካሁን የለቀቀው $200,000 ብቻ መሆኑን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን አባላት ከ500 በላይ ከሚሆኑ ባለድርሻ አካላት ጋር ለተከታታይ 5 ቀናት ያደረጉትን የምክክር መድረክ አጠናቀዋል። የብሔራዊ ሰንደቅ ዓላማ ነባሩ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ይቀጥል ወይስ በላዩ ላይ ያለው ኮከብ ይኖር በሚል ላይ 2 የውሳኔ ሐሳቦች ቀርበዋል። የብሔራዊ መዝሙር ዘመን አቆጣጠር፣ የብሔራዊ መዝሙር ይዘት መሻሻል እንዲሁም ሀገራዊ የቀን አቆጣጠር እንደ ኢትዮጵያ አቆጣጠር ይቀጥል ወይስ ወደ ጎርጎሮሱ አቆጣጠር ይቀየር በሚሉ ነጥቦች ላይ ምክክር ተደርጓል። የሥራ ቋንቋዎችና ተጠያቂነት አማርኛ፣ ኦሮምኛ፣ ትግረኛ፣ አፋርኛ፣ ሶማሊኛና ወላይተኛ ጨምሮ 13 ቋንቋዎችን የሥራ ቋንቋ እንዲሆን ምክክር እየተደረገባቸው ይገኛል። በተጨማሪም ባለፉት ስርዓቶች ለደረሱ ጥፋቶች ተቋማትና መንግስታት እንጂ ብሔሮች ተጠያቂ መሆን የለባቸውም በሚለው ሐሳብ ላይ ስምምነት ተደርሷል። የዓለም ባንክ በሚቀጥሉት 10 ዓመታት ውስጥ ለኢትዮጵያ $13.4 ቢሊዮን የፋይናንስ ድጋፍ ለማድረግ ማቀዱን ይፋ አድርጓል። የገንዘብ ክፍፍል ከዚህ ውስጥ $13 ቢሊዮን በዓለም አቀፍ የልማት ማህበር፣ $2.5 ቢሊዮን ለክልላዊ ፕሮጀክቶች፣ $940 ሚሊዮን ደግሞ ከትረስት ፈንድ የሚገኝ ነው። የፕሮግራሙ ዓላማ የፋይናንስ ድጋፍ የሀገሪቱን ታክስ የመሰብሰብ አቅም አሁን ባለበት 8% ወደ 15 ለማሳደግ እና አጠቃላይ የኢኮኖሚ ማሻሻያዎችን ለመደገፍ የተዘጋጀ ነው። በትግራይ ክልል አበርገሌ ወረዳ በሚገኙ ዋልታ ቆራ፣ አዲስ ቅርጽ እና ምራቅ በተባሉ አካባቢዎች በህወሓት ታጣቂዎችና በምዕራብ ዕዝ የሀገር መከላከያ ሰራዊት መካከል ለ1 ሰዓት ያህል የቆየ ተኩስ ልውውጥ መከሰቱን የአካባቢው ነዋሪዎች ገልጸዋል። በተኩስ ልውውጡ ወቅት ከባድ መሳሪያዎች ጥቅም ላይ የዋሉ ሲሆን ወደ አላማጣ የሚወስደው መንገድ ለተወሰኑ ሰዓታት ተቋርጦ ነበር። ሆኖም በአሁኑ ወቅት ሁኔታው ረግቦ መንገድ ለትራንስፖርት ክፍት መሆኑ ተረጋግጧል። የዛሬው ዜና እትማችን እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ቻናላችን ኮሜንት፣ ላይክ፣ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ይደግፉን። እናመሰግናለን።